ከለጠቅሽኝ ቹኳስ ቶኪዮ አንቺ ነች ነው ሳለት ከልም የኔ ነች መብት እኮ ነው እኔ መስጠት እና ያለ መስጠት ግዴታ ግን ባስሽ እናስስ እሺ ባስሽ ብር አዎ እሺ ከለጠቅኝ አስሽ ብር እሺ ማርያም ወይ አሁን ጋይስ አጃጅላታለሁ ጃኒ አጃጅላታለሁ አንዳው ሻው ካለ አትዘማው አትታኪው ታዲበት ያኛ ረፊ በቃሽ አንድ ሁለት ሶስት እንዴ በማስፈን መምታት የፈለግሽው ወይስ ስልክ ይጠራ እንደዚህ ማን እንደዚህ ሀያል ያደረገሽ? ዩ ማይ ቤቢ ትወጂኛለሽ? ትወጂኛለሽ ወይ? ትወጂኛለሽ ወይ? ቶኪዮ ጋይስ በጣም ነው የምወዳት። ከቶኪዮ ጋር ፍቅር ይዞኛል። ጃኒ ደግሞ በፍቃድ ታስረክበኛለች አይደለ? ሀሳብሽን ቀይረሻል። አሁን አስቀናኝ እቺ ኳስ ከወሰድሻት ከእኔ ጂም ስራ ሌላ ነገር አለህ። ምን ይሁን ታውቃለህ አይደል? ስፖርትክን ጀምር፣ ፑሽ አፕክን ስራ ቤት ሆነክ ጂም መሄድ ማትችል ከሆነ የሆነ ነገር ብቻ አድርግ። በቃ ቦክሲንግ ጀምር። ቡም ቡም ቡም። ለምን ጀምር ወንድሜ? ምክንያቱም ማለት ነው ጠንካራ እንድትሆን ያደርጋል። አንደኛ፣ ሁለተኛ ደግሞ ማለት ነው አይምሮክ
ነፃነት ይሰማሃል ወንድሜ። እመነኝ ጀምረውና ከአንድ ወር በኋላ ምን አይነት ለውጥ እንደምታመጣ ታየዋለህ። ሰውነትህ ብቻ ሳይሆን ማለት ነው አይምሮ፣ አስተሳሰብክ ከጭንቀት ምናምን ቶሎ መውጣት ትማራለህ። ምክንያቱም ማለት ነው እንደዚህ ስትሰራ ከአይምሮክ መውጣት ነው የምትማረው። ከአይምሮክ ወጥተህ ማለት ነው ሰውነትህ ታሰቃየዋለህ። ገባህ አይደለ? ከዛ ሪላክስ ታደርጋለህ። ከዛ በኋላ ታትላለህ። ሰውነትህ እያማረ ይመጣል ምናምን አለባበስክ ምናምን የሚያምር ታደርገዋለህ ወንድሜ። ስትሄድና ኮራ ብለህ የታባቱ በቃ ራስክ እየሆንክ ገባህ አይደለ? ከዛ ህይወትህ እየተቀየረ ይመጣል።